በክርስቶስ ኢየሱስ ማመን ብቻ ነው የዘላለም ሕይወት የሚያስገኝ። የመጨረሻው ኢየሱስ ክርስቶስ ነው፣ የለም ሌላ። ደግሜ እንደምነግራችሁ ጥልቀት እንጨምራለን እንጂ ርዕስ አንቀይርም። እኛስ እንዲህ ያለውን ታላቅ ድነት ቸል ብንል በክርስቶስ ኢየሱስ በኩል ወደ ሰው ልጆች እግዚአብሔር ያቀረበውን ታላቅ ድነት ቸል ብንል፣ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል፣ ብታፈገፍጉ፣ እምቢ ብላችሁ ብትመለሱ፣ አይ አንፈልግም ብትሉ እንዴት እናመልጣለን? አክብሮ ተጠርቶ እምቢ ያለ ሰው ማለት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከው ድነት አክብሮ ነው የላከው። አክብሮ አንድ ልጅ ገሎ በልጁ ደምን የጻፈው እግዚአብሔር ጥሪ ካርዱን በልጁ ደም ጽፎ ባካችሁ ብሎ አልደረሰኝም እንዳንል እግዚአብሔር ልጁን የሰቀለው እዛ ራስ ቅል የሚባል ጎልጎታ ከፍ አርጎ ነው የሰቀለው። አላየውም ማለት አይቻልም። ከፍ አርጎ ሰቅሎታል ኢየሱስን። በልጁ ደም ጽፎ ወደ ሰው ልጆች ሁሉ እግዚአብሔር ልኮታል። አክብሮ ጠሪ አክባሪ ነው። አክብሮ ልኮታል እና ቸል ብንል እንዴት እናመልጣለን? እግዚአብሔር ከኢየሱስ ወዲያ የለውም። በተለያየ አይነት የሃይማኖት ስርዓት፣ በተለያየ አይነት ፍልስፍና፣ በዚህ ዓለም ስርዓት ይህንን ለማደብዘዝ ይሞከራል። ተጠንቀቁ። ብርሃን የሰበሰበን ተነጋግረን አንድ ቤት አድገን ባክግራውንዳችንን አይተን አደለም የመጣን፣ ከተለያየ ቦታ የሰበሰበን ይህ ብርሃን። ተጠንቀቁለት። ይህንን ድነት እምቢ ካለ አያመልጥም ማለት ቸል እንዳትሉ።